በስልክ ገንዘብ እንደመስራት የቀለለበት ዘመን ላይ ነው የምንገኘው። ዛሬ የማሳያችሁ ጽድት ያለ ኤርድሮፕ ነው ማለት ነው። ይሄኛው የቴሌግራም ቦት ሲሆን ቴሌግራም ላይ ከገባችሁ በኋላ እናንተ ኮኔክት አድርጋችሁ ብቻ ይሄ የምትመለከቱትን እንግዲህ ይሄኛው ኤርድሮፕ ይሄኛውን ይመስላል። ይሄኛውን ኮኔክት አድርጋችሁ በየ24 ሰዓቱ ብቻ እየገባችሁ ክሌም በማድረግ ዶላሮችን መስራት የምትችሉበት ጽድት ያለ የቴሌግራም ቦት ነው ማሳያችሁ ማለት ነው። እናንተ እንዴት አድርጋችሁ መስራት እንደምትችሉ ምናምን ቴሌግራም ላይ አስቀምጬላችኋለሁ። የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ኦር ደግሞ ኮሜንት ላይ አስቀምጥላችኋለሁ ማግኘት ትችላላችሁ ማለት ነው። እዚህ ስራ ላይ እንዴት አድርጋችሁ ሬጂስተር ማድረግ እንዴት እንደምትችሉ እንዴት አድርጋችሁ ደግሞ ስራዎችን መስራት እንደምትችሉ ምናምን ቴሌግራም ላይ ስላስቀመጥኩላችሁ ማለት ነው። አሁን በመጀመሪያ ማድረግ የሚጠበቅባችሁ እናንተ አካውንት ትከፍታላችሁ። አካውንት ለመክፈት ግን ያው የቴሌግራም ቦት ስለሆነ ስታርት ብቻ ማድረግ ብቻ ነው ከናንተ የሚጠበቀው። ስታርት ካደረጋችሁ በኋላ እንግዲህ እዚች ጋር ከላይ በኩል ትታያችሁ ከሆነ እዚች ጋር እንደምትመለከቱት የቴሌግራም አርዲሲ ያለች እሷን የቴሌግራም አርዲሲ እንግዲህ እዚህ ጋር እንደምትመለከቱት እናንተ ኮኔክት ነው የሚለው። ስለዚህ እዚች ጋር ኮኔክት ነው የምትለው። ስለዚህ ኮኔክት አድርጋችሁ እናንተ እንደዚህ እንደምትመለከቱት እንዲቆጠር ማድረግ ትችላላችሁ እዚህ ጋር እንደምትመለከቱት ማለት ነው። እዚህ ጋር ደግሞ ስፒዱን መጫን ከፈለጋችሁ ይሄኛውን ታፕ ታረጉታላችሁ እንደዚህ ስፒዱ ይጨምርላችኋል ማለት ነው። እንግዲህ እንደዚህ ያደርጋችሁ ማይን በማድረግ መስራት የምትችሉት። ከዛ እዚህ ጋር እንደምትመለከቱት ክሌም ተውታላችሁ። እዚህ ጋር እንደምትመለከቱት ከላይ ክሌም ይላችኋል ማለት ነው። እንደዚህ ያደረጋችሁ ነው ስራዎችን መስራት የምትችሉት ማለት ነው። እንዴት አድርጋችሁ መስራት እንደምትችሉ ምናምን ቴሌግራም ላይ ስላስቀመጥኩላችሁ ገብታችሁ ማግኘት ትችላላችሁ ማለት ነው። እውነቴን ነው፣ በጣም ጽድት ያለ ኦንላይን ስራ ነው ማለት ነው። በተጨማሪም እንግዲህ የተለያዩ ቶክኖችን ማግኘት ከፈለጋችሁ እንግዲህ እዚህ ጋር እንደምትመለከቱት ታስክ የምትል አማራጭ አለች እዚህ ጋር። እሷን አንድ ጊዜ ክሊክ በምታደርጉበት ሰዓት እንግዲህ እዚህ ጋር እንደምትመለከቱት የተለያዩ ታስኮች አሉ። እናንተ እንደገባችሁ እዚህ ጋር ማግኘት የምትችሉባቸውን የተለያዩ ታስኮች አሉ። እዚህ ጋር እንደምትመለከቱት የዩቲዩብ ቪዲዮዎችን እንትን ማለት ገብታችሁ ሰብስክራይብ እንዲሁም ደግሞ ላይክ ማድረግ እዚህ ጋር ጎ የሚለውን እየነካችሁ እንግዲህ ቶክናችሁን መቀበል ትችላላችሁ ማለት ነው። በተጨማሪም ደግሞ እዚህ ጋር የምትመለከቱት እንግዲህ እዚች ጋር አይታያችሁ አይ ነው እዚህ ጋር እንደምትመለከቱት ፍሬንድ የምትል ቦታ አለች። እሷን አንድ ጊዜ ክሊክ ስታደርጉ እንግዲህ እዚህ ጋር እንደምትመለከቱት ፍሬንድ ጋብዛችሁ ከሆነ እዚች ጋር ክሌም የምትል ቦታ አለች። የእናንተ ሊንክ ተጠቅመው እንግዲህ ሰዎች ሲገቡ እንግዲህ እዚህ ጋር እንደምትመለከቱት ክሌም አድርጋችሁ መቀበል የምትችሉበትኝ አሪፍ የሆነ ቦት ነው ማለት ነው። በተጨማሪም ደግሞ ኢንቫይታችሁን ሊንካችሁን ማግኘት ከፈለጋችሁ እዚች ጋር ይችኛውን ኮፒ አድርጋችሁ ሊንካችሁን እዚች ማግኘት ትችላላችሁ። እንደዚህ ኮፒ አድርጋችሁ ሊንካችሁ ለሰዎች መላክ ትችላላችሁ ማለት ነው። በተጨማሪም ደግሞ እዚህ ጋር ማይ ኢንፎርሜሽን የሚለው ላይ ስትገቡ እንግዲህ እዚህ ጋር የሰራችሁን ቶክን ደግሞ እዚህ ጋር ያሳያችኋል። እዚህ ጋር የምትመለከቱት ፖል ዋሌት የሚለው ቦታ ላይ እንግዲህ እዚህ ጋር ያላችሁን መጠን እንትን ይላችኋል ማለት ነው። ሚኒመም ዊዝድሮ ማድረግ የምትችሉት እዚህ ጋር እንደምትመለከቱት እዚህ ጋር ዊዝድሮዋል የሚለው እዚህ ጋር በተን አለ ማለት ነው። እዚህ ጋር ላሳያችሁ። እዚህ ጋር ዊዝድሮዋል የሚሆን ክሊክ ስታደርጉት እዚህ ጋር እንደምትመለከቱት 500 የዚህ የቦቱ 500 እንትን ካላችሁ ኤቲኤፍ ስለሆነ የሚባለው ይህ ማለት ኤአይ ትሬዲንግ ፎሬክስ ነው የሚባለው። ስለዚህ እዚህ ጋር 500 ቶክን ካላችሁ የዚህ የቦቱ ቶክን ካላችሁ ዊዝድሮው ማድረግ ትችላላችሁ። እንዲሁም ደግሞ 70 ፊ ቆርጥባችኋል ማለት ነው። እዚህ ጋር ማክሲመም ብላችሁ እዚህ ጋር እንደምትመለከቱት ማክሲመም ብዬ እዚህ ጋር ማክሲመም ኦሬዲ እዚህ ጋር እንደለበለው ማክሲመም ካልኩት በኋላ እዚህ ጋር እንደምትመለከቱት ዊዝድሮዋል ስለው እዚህ ጋር እንደምትመለከቱት ባላንስ አልሞላም እያለኝ ስለሆነ ነው እንጂ ለእናንተ ዊዝድሮው እያደረግኩ አሳያችሁ ነበረ። በተጨማሪም እንግዲህ እዚህ ስራ ላይ እንግዲህ እንዴት አድርጋችሁ ስፒዳችሁን መጨመር እንደምትችሉ አሳያችኋለሁ። በመጀመሪያ እዚህ ጋር ታብ እያደረጋችሁ እንደዚህ ታብ ስታደርጉት ስፒዱ ይጨምርላችኋል እዚህ ጋር እየዞረ ያለው ማለት ነው። አልሞስት አንዳንድ ጊዜ ሊያዘግ ስለሚችል እዚህ ጋር ታብ በማድረግ እንደዚህ ማዞር ትችላላችሁ ማለት ነው። እና ደግሞ ሁለተኛው እዚህ ጋር ማይነርስ የምትል ቦታ አለች። እዚች ጋር የምትመለከቷትኝ ማይነርስ የሚለውን ክሊክ ስታደርጉት በጣም ብዙ አማራጮች ይመጡላችኋል። በጣም ብዙ ናቸው ከሚባሉት በላይ ወደዚህ ስክሮል አድርግላችሁ ራሱ ማለት ነው። ሌቭል ነው ይሄኛው። ስንት ሌቭል ደርሻለሁ እኔ እዚህ ጋር ላሳያችሁ። ሌቭል 16 ነው። ሌቭል 17 ለመግባት እዚህ ጋር ስንት ያስፈልገኛል? እዚህ ጋር እንደምትመለከቱትኝ ሌቭል 16 ለመግባት 5000 ምናምን የዚህ ቶክን ያስፈልገኛል። እኔ ግን እስከዛሬ የሰራሁት እዚህ ጋር ላሳያችሁ ጠቅላላ ማለት ነው። እዚህ ጋር እንደምትመለከቱት ከላይ እዚች ጋር ከላይ እንደምትመለከቱት 4000 ምናምን ቶክን ነው። ይህ ማለት በዶላር ኦልሞስት ወደ $2 አካባቢ ነው። ግን ይሄኛው በጣም ቀላል ነው። ይሄ በአጭር ጊዜ ውስጥ ነው ይሄንን ያገኘሁት ማለት ነው። እናንተ ምንም ማሰሩ የቴሌግራም ዋሌት ሊሆን ይችላል። የተለያዩ ዋሌቶቻችሁን በዚህ መልክ ኮኔክት አድርጋችሁ እንደዚህ እዚህ ጋር የሚቆጥረውን
እንግዲህ በየ24 ሰዓቱ እየገባችሁ እናንተ ክሌም ማድረግ ብቻ ነው የሚጠበቅባችሁ። እንደዚህ ያደርጋችሁ። በተጨማሪም ደግሞ ሞር ሰፋ ያለ ገንዘብ ማግኘት ከፈለጋችሁ ደግሞ ኢንቪቴሽን ትንሽ ያስፈልጋችሁ ይችላል። ስለዚህ ኢንቫይት በማድረግም ማግኘት ትችላላችሁ ማለት ነው። ሶ ኢንቫይት ማድረግ ካልቻላችሁ ደግሞ የተለያዩ ዴሊ ታስኮች አሉ። እነዚህን እየገባችሁ ታስኮችን እነዚህ መጨረስ ትችላላችሁ ማለት ነው። ሶ ይሄኛው ጽድት ያለ ኦንላይን ስራ ነው። ስለዚህ እንዴት ማግኘት እንደምትችሉ ምናምን ያው ሙሉ ማብራሪያ ቴሌግራም ላይ ስላስቀመጥኩላችሁ ነው። ምንም የሚከብድ ነገር የለውም። አካውንት አከፋፈት ምናምን ስለሌለው አሰራሩም ነው በዚህ መልክ የነገርኳችሁ ማለት ነው። ሶ እዚህ ላይ ደግሞ አንድ ነገር ልብ ማለት የሚኖርባችሁ አንድ ነገር አለ። እሱም እንግዲህ መልቲፕል የቴሌግራም ዋሌት የምትጠቀሙ ከሆነ በጣም እዚህ ጋር መጠንቀቅ ይኖርባችኋል። ምክንያቱም በእኔ ስለመጣብኝ ማለት ነው። በዚህኛው ስልክ ላይ በዚህ በምትመለከቱት ስልክ ላይ መልቲፕል ቴሌግራም አካውንት ነበረኝ። በዛ ከፍቼ እንግዲህ የተለያዩ እንደዚህ ማይን እያደረኩኝ ምናምን ነበርና ስለዚህ ይሄኛውንም አዲስ የከፈትኩትም በዚህ በዋናው ስልክ ያለውንም ደግሞ ሪሞቭ አደረጉብኝ። ከስንት መከራና ከስንት ጭቅጫቄ በኋላ ነው ይሄን የከፈቱልኝ ማለት ነው። ስለዚህ እናንተ ቴሌግራም ላይ መልቲፕል የምትጠቀሙ ከሆነ መልቲፕል በጭራሽ እንዳትጠቀሙ ለማለት ያክል ነው። ያው አይፒያችሁን ስለሚያውቁት ማለት ነው። ምክንያቱም አይፒያችሁን እዛው ላይ ስለሆነ ያለው የምትጠቀሙት ዳታ፣ በተለይ ደግሞ ሁለተኛ ስልካችሁን የምትከፍቱበት ሆትስፖት አብርታችሁ በዋነኛው ስልካችሁ ለዚህ የምታስጠቅሙ ከሆነ በጣም ግልጽ ነው። ስለዚህ ባን ነው የሚያደርጓችሁ። ስለዚህ በቻላችሁት አቅም እንግዲህ ገብታችሁ ስሩት። በጣም ጸዴ የሆነ ኦንላይን ስራ ነው ማለት ነው። የተለያዩ አዳዲስ የሆኑ ኦንላይን ስራዎችን ደግሞ ሲመጡ ቴሌግራም ቻናል ላይ ነው የማስቀምጥላችሁ። ኦልሞስት አሁን ላይ ቴሌግራም ቻናሌ ኦልሞስት ወደ 4000 የተጠጋ ቻናል አለን ማለት ነው። እሱን እንግዲህ ገብታችሁ ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱት ቴክ መኒ ኢቲ ብላችሁም ሰርች ማድረግ ትችላላችሁ። ይሄ የምትመለከቱት ቻናል ነው ማለት ነው። እንደምትመለከቱት ቴክ መኒ ኢቲ ብላችሁ ኦልሞስት አሁን ወደ 3700 አካባቢ ያለው ቴሌግራም ቻናል ነው። እዚህ ላይ የተለያዩ ኦንላይን ስራዎችን ለእናንተ ይጠቅማል ብዬ የማስባቸውን ኦንላይን ስራዎች እንዲሁም ደግሞ ቼክ ያደረኳቸውን እዚህ ጋር ማግኘት ትችላላችሁ ማለት ነው። ከኛ ጋር አብራችሁ መስራት ትችላላችሁ። ኮሜንት ላይ አስቀምጬላችኋለሁ። ገብታችሁ ተቀላቀሉ። ይቆያል።